ውድ ወንድሞችና እህቶች ይህን የምሽት ሰዓት በሰላምና በእግዚአብሔር ፍቅር እንጀምራለን። ዛሬ ልባችሁ ከዕለቱ ድካም፣ ከጭንቀት እና ከሐሳብ እንዲያርፍ ቀስ ብለን ስለ እግዚአብሔር ምሕረትና ስለ ሰላሙ እናስብ። የእግዚአብሔር ሰላም በሰው በዚህ ዓለም ብዙ ነገር ያሳስበዋል። የቤተሰብ ጉዳይ፣ የሥራ ጉዳይ፣ የጤና ጉዳይ፣ የነገ ሐሳብ። ነገር ግን ጌታችን ኢየሱስ ክርስቶስ እንዲህ ብሎናል፣ ወደ እኔ ኑ የደከማችሁ ሁሉ እኔ አሳርፋችኋለሁ። ይህ ቃል ለዛሬም ነው፣ አሁንም ነው። ልባችን ሲደክም የምንሸሸግበት ቦታ እርሱ ብቻና ብቻ ነው። የሌሊት ጸጥታ። ሌሊት ሲሆን ምድር ትረጋጋለች፣ ጫጫታው ይቀንሳል፣ ሰዎች ያርፋሉ። በዚህ ጊዜ ነፍሳችንም እረፍት ትፈልጋለች። እስቲ አስቡ፣ በሰማይ ያለው አምላክ ዛሬም እናንተን ይመለከታችኋል፣ ይጠብቃችኋል፣ ይወዳችኋል። እናንተ ሲተኙ እርሱ አይተኛም። እርሱ ጠባቂ ነው። ስለ ምሕረት ብዙ ጊዜ ስህተታችንን እናስባለን። ዛሬ የተሳሳትነውን ያልተሳካልንን፣ የተናገርነውን ወይም ያስጨነቀንን ነገር ግን የእግዚአብሔር ምሕረት ከነዚህ ሁሉ ይበልጣል። እርሱ ይቅር ባይ አምላክ ነው። ይቅር ባይ። ልብ በሉ። ለዚህ ምሽት ልባችሁን በሰላም አሳርፉ። ስለ ተስፋ። ነገ አዲስ ቀን ነው። ምናልባት ዛሬ ከባድ ነበር፣ ምናልባት ድካም ነበር። ግን እግዚአብሔር አዲስ ተስፋ ይሰጣል። ፀሐይ እንደምትወጣ ሁሉ ምሕረቱም በየቀኑ አዲስ ነው። እስቲ የመጨረሻ ጸሎት እንጸልይ። ጌታ ሆይ ይህንን ሌሊት በሰላም ጠብቀን፣ ለታመመው ፈውስ፣ ለተጨነቁ መጽናናትን ስጥ፣ ለደከሙ እረፍትን ስጥ። ቤታችንን ባርክ፣ ቤተሰባችንን ጠብቅ፣ ሌሊታችንንም በሰላም አሳልፈን። በጌታችን በመድኃኒታችን በኢየሱስ ክርስቶስ አሜን። የተባረከ የተቀደሰ ሌሊት ያድርግልን። ሁል ጊዜ ማታ ስትተኙ እችን እየሰማችሁ ተኙ። ሰላም እደሩ።